ሰላም ሰላም የቴዎልድ ቤተሰቦች እንዴት ናችሁ? በያላችሁበት እንኳን ወደዚህ ቻናል በሰላም መጣችሁ። በዛሬ ትምህርታችን አዲስ በሆነ ትምህርት ይዤላችሁ የመጣሁትኝ እዚህ ላይ ለጀማሪዎች የሚሆኑ በየቀኑ የምንጠቀማቸው የእንግሊዝኛ ቃላቶች ወይም ደግሞ እንግሊሽ ሲምፕል ወርድስ ቀለል ያሉ ነገር ግን በየጊዜው የምንጠቀማቸው ቃላቶች አሉ በእንግሊዝኛ ማለት ነው። ከዚህ ላይ እንደምታዩት የመጀመሪያው ወርድስ ይላል። ወርድስ ማለት ቃላቶች ማለት ነው። ከዛ ንባብ ወይም ደግሞ ሪድ እንዴት ሪድ እንደምናደርጋቸው በአማርኛ ይኸው ከዚህ ላይ ጽፌላችኋለሁ። እንደገና ደግሞ ትርጉም አለ ማለት ነው። ከዚህ ላይ ትርጉም እዚህ ላይ የምናነበው ወይም ደግሞ የምንጠቀማቸው ቃላቶች ትርጉማቸው በአማርኛስ ምን ይመስላል የሚለውን ነው ይዤላችሁ የመጣሁት። ሁላችሁም አዳዲስ ቤተሰቦች ከሆናችሁ ሰብስክራይብ እንዲሁም ላይክ በማድረግ ቪዲዮውን መጀመር ይኖርባችኋል። የመጀመሪያው ወደ ትምህርታችን ስንገባ ሄሎ ሄሎ ነው የሚለው። ከዚህ ላይ እንደምታዩት ሄሎ 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 ስንል ምን ማለታችን ነው? ሰላም ወይም ሄሎ የተለመደ በማንኛውም ቋንቋ ሄሎ የተለመደ ወርድ ወይም ቃል ነው ማለት ነው። ስለዚህ ሰላም እንደማለት እንጠቀመዋለን ማለት ነው። ከዛ ሁለተኛ ዋይ ኢ ኤስ በአንድ ላይ ስናነበው የስ ይላል። የስ ይኸው ከዚህ ላይ በአማርኛ ጽፌላችኋለሁ። የስ የስ ማለት አዎ ማለት ነው። አዎ። እሺ ከዛ ቀጣይ ኖ ኖ ኤን ኦ በአንድ ላይ ኖ ኖ ማለት ደግሞ ትክክለኛ ያልሆነ ነገር ሲሆን ወይም የስ ለሚለው ተቃራኒ ካልተስማማንበት ወይም ኖ አይሆንም አይ እንደማለት ነው። አይ ማለት ነው ኖ ማለት። ከዛ አራተኛ ላይ ደግሞ ፒ ኤል ኢ ኤ ኤስ ኢ ፕሊዝ ፕሊዝ ይኸው ከዚህ ጋር እንደምታነቡት ፕሊዝ 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 ምንድን ነው? ፕሊዝ እባክህ ወይም እባክሽ። ፕሊዝ ጊቭ ሚ ብትሉ እባክህ ስጠኝ ወይም እባክሽ ስጭኝ የሆነ ነገር ስጡኝ ለማለት ስትፈልጉ ፕሊዝ ማለት እባክህ ወይም እባክሽ ማለት ነው። ስለዚህ አምስተኛ ላይ ደግሞ የምናገኘው ቲኤች ኤ ኤን ኬ ኤስ ይሄ በአንድ ላይ ሲናበብ ታንክስ ታንክስ ቴንክስ ቴንክስ። ስለዚህ ቴንክስ ማለት ደግሞ ምንድነው? አመሰግናለሁ አመሰግናለሁ። እነዚህ ቃላቶች እንግዲህ ሁሌም በየቀኑ የሚነገሩ ናቸው። ለማታውቋቸው ልጆች በዚህኛው መንገድ ማንበብና መናገር ትችላላችሁ። ትርጉሙም ከዚህ ላይ ስላለ ማለት ነው። አመሰግናለሁ ማለት ነው። ቴንክስ ማለት አመሰግናለሁ ማለት ነው። ኦኬ ስድስተኛ ጠቅላላ እንግዲህ 20 ወርዶችን ነው 20 ቃላቶችን ነው ይዤላችሁ የመጣሁት። ስድስተኛ ላይ የምናገኘው ደግሞ ኤስ ኦ አር አር ዋይ ሶሪ 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 ይላል ማለት ነው። ሶሪ ማለት አዝናለሁ እንደማለት ነው። አዝናለሁ አዝናለሁ ሶሪ ወይም ደግሞ ይቅርታ እንደማለት ይሆናል። ሶሪ። ኦኬ ሰባተኛ ላይ ጂ ኦ ኦ ዲ ጂ ኦ ኦ ዲ ግድ ግድ ምን ማለት ነው? ሲነበብ ግድ ግድ ማለት ደግሞ ጥሩ ጥሩ ማለት ነው። ጥሩ አሪፍ ነው ጥሩ ማለት ነው። ቀጣይ ባድ ቢ ኤ ዲ ባድ 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 ምንድን ነው? ይኸው ጽፌላችኋለሁ በአማርኛው ባድ መጥፎ ማለት ነው። መጥፎ መጥፎ። ኦኬ ቀጣይ ኤች ኤ ፒ ፒ ዋይ ኤች ኤ ፒ ፒ ዋይ ይህ ሲነበብ እንዴት ይላል? ሃፒ 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 ምንድን ነው? ደስተኛ ደስተኛ። አም ሃፒ ብትሉ ደስተኛ ነኝ እያላችሁ ነው። አም ሃፒ ብትሉ ደስተኛ አይ አም ሃፒ ማለት ነው። ስለዚህ ሃፒ ማለት ደስተኛ ነው። አስረኛ ኤስ ኤ ዲ ኤስ ኤ ዲ ሳድ 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 ምንድን ነው? መከፋት መከፋት። ሃፒ ለሚለው ተቃራኒ ወይም ኦፖዚት ወርድ ነው። ሃፒ ለሚለው ከዚህ ላይ ላሳያችሁ
ተቃራኒ የሆነ ወርድ ነው ማለት ነው። ኦኬ ቀጣይ ፍሬንድ ፍሬንድ ፍሬንድ። ኦኬ ፍሬንድ ፍሬንድ። ስለዚህ ፍሬንድ ማለት ምንድን ነው? ጓደኛ ጓደኛ ጓደኛ። ስለዚህ ይሄኛው ፍሬንድ ለሚለው ጓደኛ ማለት ነው። ከዛ ቦይ ፍሬንድ ስትሉ የወንድ ጓደኛ፣ ገርል ፍሬንድ ሲባል ደግሞ የሴት ጓደኛ ማለት ነው። ፍሬንድ ብቻውን ግን ጓደኛ ማለት ነው። ጓደኛ። ኦኬ ቀጣይ FOOD። ይህ ምን ይላል? ፉድ ፉድ። ኦኬ ፉድ ምንድን ነው? ምግብ ማለት ነው። ምግብ ምግብ። እዚህ ላይ እንግዲህ ማሳያቸው በጣም በየቀኑ የምንናገራቸው ቃላቶች ናቸው። ያው ጀማሪ ለሆናችሁ ነው እንጂ እነዚህ በጣም ኮመን ናቸው፣ የተለመዱ ወርዶች ስለሆኑ ቀላል ቀላሎችን ነው ማሳያቸው ማለት ነው። ቀጣይ WATTER። ይኛው ዋተር ዋተር ወይም ዋተር ፕሮናንሲዮን ዋተር። ስለዚህ ይሄኛው ዋተር ውሃ ማለት ነው። ውሃ ውሃ ማለት ነው። ዋተር ማለት ውሃ ማለት ነው። ቀጣይ HOUSE ይሄኛው ሲነበብ ሃውስ 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 ምንድን ነው? ቤት 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 ማለት ነው። ስለዚህ ለምሳሌ ኮፊ ሃውስ ብንል ቡና ቤት እንደማለት ነው። ላይክ በዚህ መንገድ እናውቀዋለን ማለት ነው፣ ኮመን የሆነ ወርድ ስለሆነ። ቀጣይ WORK ይህ ምንድን ነው? ወርክ ይላል። ወርክ ምንድን ነው? ስራ ስራ። ወርክ ማለት ስራ። ዩ ሃቭ ቱ ወርክ ስንል ዩ ሃቭ ቱ ወርክ መስራት አለብህ ወይም መስራት አለብሽ። ስለዚህ ወርክ የሚለው ስራ ማለት ነው። ከዛ SCHOOL ስኩል ነው የሚለው እዚህ ላይ። ስኩል ምንድን ነው? ቤት ያልኩት ትምህርት ቤት ለማለት ነው። ትምህርት ቤት። ስኩል ማለት ትምህርት ቤት ማለት ነው። ኦኬ ቀጣይ TIME ምንድን ነው? ታይም ማለት ነው። ዋት ዘ ታይም ስንት ሰዓት ነው? ስለዚህ ታይም ማለት ሰዓት ማለት ነው። ሰዓት። ኦኬ ቀጣይ DAY ይሄኛው ሲነበብ ዴይ ይሆናል። ዴይ። ዋት ኢዝ ዘ ዴይ ቱዴይ? ኦኬ ዴይ ማለት ቀን ማለት ነው። ቀን ማለት ነው። ዋት ኢዝ ዘ ዴይ ቱዴይ? ዛሬ ቀኑ ማን ነው እንደማለት ነው። ስለዚህ ዴይ የሚለው ቀን ማለት ነው። ቀጣይ 19 ላይ NIGHT ይህ ሲነበብ ናይት ነው የሚለው። ናይት ማለት ምሽት ወይም ማታ እንደማለት ነው። ኦኬ የመጨረሻው 20ኛው LOVE ይህን ስናነባው ላቭ ምንድን ነው? ፍቅር። ስለዚህ ይህንን ይመስላሉ ማለት ነው። በየቀኑ የምንጠቀማቸው እነዚህ 20 ኢንግሊሽ ወርድስ ነው ይዤላችሁ የመጣሁት። ከተመቻችሁ ሌሎችንም በየቀኑ የምንጠቀማቸውን እንደዚህ ወርዶችን በአማርኛም በእንግሊሽ እየጻፍኩኝ ከነ ትርጉማቸው ይዤላችሁ እመጣለሁ። ከተመቻችሁ ላይክ አድርጉ፣ እንዲሁም ኮሜንት የምትፈልጉትን እንዲሰራላችሁ የምትፈልጉትን ነገር በኮሜንት አሳውቁኝ። በውስጥ መስመር ደግሞ መማር የምትፈልጉ ልጆች ከታች ከስር በማስቀምጥላችሁ ስልክ ሄደውላችሁ አገኙኝ። ኦንላይን ላይ በሳምንት 5 ቀን በእያንዳንዱ ቀን 1 ሰዓት እያስተማርን እንገኛለን። በቀጣይ እስከምንገናኝ መልካም ጊዜ፣ መልካም ቆይታ።